ስለዚህ ሶስተኛ ልጅ እንደተወለደ ባልሽን ፈተሽ ወደ ቤት መምጣት አለብሽ ይላል አባት። እምቢ ካልሽ ደግሞ ባልሽን በህይወት አይቆይም፣ ያኔ ተገደሽ ትመጫለሽ የሚል ዛቻ። በሸሪዓ አባት ሚስትን ተፋቺ ከባል ጋር ይላል። ያ አባት ያለውም ነገር ይሆናል ብላ አልጠበቀችም እሷ እንደምትለው። ቢስሚላህ اللهم صل على محمد وعلى ال سيدنا محمد هو الأول والآخر والظاهر والباطن وهو بكل شيء عليم. السلام عليكم ورحمة الله وبركاته. ሁላችሁም የዚህ ፕሮግራም ተከታታዮች የአላህ ሰላም እዝነትና በረከት በእያላችሁበት በእናንተ ላይ ይሁን እላለሁኝ። ዛሬ የመጣሁት ያው መሀል ላይ ተቋርጦ የነበረ አንድ ፕሮግራም ለማስቀጠል ነው። ያው በፊት እንደምታውቁት አንዳንዴ ከታካሚዎቻችን የሚነሱትን ጥያቄዎችና የሰጠናቸውን መፍትሄዎች እና አንዳንዴም እናንተንም በማወያየት ጭምር አንዳንድ በጣም ከበድ ያሉ ጉዳዮችን ወደ እናንተ እናቀርብ ነበር። አሁንም ያው ችግሮቹ ጠፍተው ሳይሆን በጣም ከመክበዳቸው አንዳንድ በጣም ሰምተንም ከምናቃቸው ውጪ ሲሆኑብን በደንብ ለማስተንተንና በቂ የሆነና የተደራጀ መልስን ለእናንተ ይዘን ለመምጣት ከማለት አንፃር ነበር ትንሽ ዘግየት ያልነው። ዛሬ እንግዲህ አንድ የኛ ታካሚ ያነሳችውን ጥያቄና እኛም ያንን በጣም ከባድና ውስብስብ የሆነውን ችግር ለመፍታት የሄድንበትን መንገድ አጋራችሁና እናንተም የየራሳችሁን ምልከታ ካላችሁ ልምድና የህይወት ተሞክሮ ሲደመር ከእስልምና ምን ያዛል ከሚለውም አንፃር ሐሳባችሁን እናንተም ታንሸራሽራላችሁ ማለት ነው። ጉዳዩ ምንድነው? አንዲት እናት የመጣችው በእርግጥ ታማ ነው። ህመሟን ራሷን በደንብ አለየችው ማለት ይቻላል። ግን ያው አባቷ ይፎክርባት ነበር። እሷ እንደምትለው ከዲስከሽን በኋላ የተረዳሁት በአባቷ ቤተሰብ ውስጥ ይመለክ የነበረ ዛር ነበረ። ይቆይና ግን ወደኋላ ሲመጣ አባትየው ያው አንዳንድ ኢስላሚክ ፕራክቲሱ ላይ ኢስላሚክ ስራዎች ላይ ይታይ ስለነበር በእነሱ በኩል ያለውን ሁኔታዎች የወልይ ቤተሰብ ነን እና ከራማ ነው ወደሚለው ውስጥ ሸሽገውታል። እንግዲህ ሁሉም ዘመድ አዝማዱም የሆነ የወልይ ከራማ አባቷ ላይ እንዳለና ያንን የማስተናገድ ግዴታ እንዳለባቸው ነው የምታውቀው። ይሄ ነገር ዛር ነው የሚለውን ራሱ የተረዳሁት ትላለች እቺ እናት። ዛር ሸይጣን ስራ ነው የሚለውን የተረዳሁት የእናንተን ፕሮግራም ካየው በኋላ ነው። እና ምንድነው 6 ወንድምና እህቶች አሉ ቤተሰብ ውስጥ። ሁሉም አላገቡም ከዚህኛዋ ውጭ። እቺኛዋ ዛሬ አግብታ የሶስት ልጆች እናት ናት አልহামዱሊላህ። ነገር ግን ሌሎቹን ያው እናንተ የኔን ሐቅ ስለማትጠብቁ ነው ማታገቡት እያለ አባት ልጆቹ ላይ ይፎክራል። ኦር እኔ በምለው መንገድ አልተጓዛችሁም። ልጅቷ አሁን እንደምትለው ከሆነ ወንድም እህቶቿ ለሁለት ተከፍለዋል። አንዶቹ ይሄ አባታችን ከራማ ነው፣ ዊላያ ነው፣ የማስቀጠል ግዴታ አለብን፣ ይሄንን ሸር ነው ብለን በሸር መረዳት የለብንም፣ የሚደረጉ እርዶችን ምናምንም ቢሆን ሰደቃ ናቸው ብለው ይረዳሉ። ሌሎቹ ግን ይሄ በአጠቃላይ አባታችን የሚያደርገው ድርጊቶች ከሽርክ ጋር የተያያዘ ነው የሚል አቋም ይዘዋል። ቤተሰቡ ለሁለት ማለት ነው። ይሁንና ግን አባት ለሁለቱም ቡድኖች በተለያየ ጊዜያት ይሄን አድርጉ ሲላቸው እምቢ ከማለታቸው የኔን ትዕዛዝ አልፈጸማችሁም ከማለታቸው እኔ ያለው አታገቡም የሚል ዛቻ ያደርስባቸዋል። እቺኛዋ ግን እንደምትለው እኔ ሳልቃወም ሳልደግፍ ከአባቴ ጎን ድርጊቶቹን በቃ አባትነትን ብቻ በመቀበል ሌሎቹን ጉዳዮች አናሊሲስ ሳልሰራ ህይወቴን አስቀጥዬ ነበረ። በዚህ መሃል ጠያቂ ባልመጣ ሲመጣ አባቴ ሊድረኝ ተስማማ። ግን በሸርጥ ነው፣ ስምምነቱን ያስቀመጠው በሸርጥ ነው። ይሄን ባል ያመጣሁልሽ እኔ ነኝ። ስለዚህ የኔን ቃል ትዕዛዝ ካገበርሽ ታገቢያለሽ፣ ካገባሽም በኋላ በእኔ ትዕዛዝ ስር መሆን አለብሽ። ስለዚህ ይሄን ባል እንዳገባሽ 3 ልጆች ትወልጃለሽ።
ከ3 ልጆች ስትወልጂ ድረስ በጣም ሀብታም ትሆኛለሽ። በዛች ጊዜ ውስጥ የምታፈሪው ሀብትና የህይወት እንትኖች ላንቺ በቂ ናቸው። ስለዚህ 3ኛ ልጅ እንደተወለደ ባልሽን ፈተሽ ወደ ቤት መምጣት አለብሽ ይላል አባት። እንግዲህ ይሄ ከራማው ያዘዘው ነው። አባቷ ከራማ ያዘዘው ነው። ቅድም እንዳልኳችሁ እኔ አናሊሲስ አልሰራም። ይሄ ነው የሚለውን አእምሮዬ ላይ አላመጣውም። ይሆናል ብዬም አላሰብኩም፣ አይሆንም ብዬም አልተቃወምኩም። ግን ትዳሩን ስለፈለኩት ወንድም እህቶቼ ስላላገቡ እኔ ግን ማግባት አለብኝ ብዬ ስላሰብኩ ብቻ ኒካ እንዲታሰርልኝ ያደረኩ ተጋቡ። ያ አባት ያለውም ነገር ይሆናል ብላ አልጠበቀችም እሷ እንደምትለው። ይሁንና ግን በ3 ዓመት ውስጥ እንደተባለው በ3 ልጆች እስከምትወልድበት ጊዜ ድረስ እንደተባለው ያ ባል መጀመሪያ ብዙም አለው የሚባል የነበረ ባይሆንም አሁን ግን በጣም ሀብታም ሆነዋል። እሷ እንደምትለው ሀብቱ መጥቷል። 3 ልጆች ተወልደዋል። ስለዚህ አባት ያለው ቃል ኪዳን መፈጸም አለበት ማለት ነው። ስለዚህ አባት ቃሌን ፈጽሚ፣ ምክንያት ፍጠሪና ይሄን ባልሽን ፈተሽ ወደ ቤት ነይ ነው። እንግዲህ አባት አንድ የሚለው ነገር ሚስቱ ሙታለች፣ እናቷ በህይወት የለችም፣ አባት ብቻውን ነው ያለው። ስለዚህ የሚखाድመኝ ሰው የለም እና አንቺ ባልሽን ፈተሽ ነይና እኔን खाድመኝ ነው። አባት ነኝና ይሄን የመጠየቅ መብት አለኝ ነው አባት የሚለው። እምቢ ካልሽ ደግሞ ባልሽን በህይወት አይቆይም፣ ያኔ ተገደሽ ትመጫለሽ የሚል ዛቻ ነው። ነገሮች በእንዲህ መሀል እያለ ባል ትንሽ ህመም ላይ መውደቅ ይጀምራል። አንዳንድ የሚታዩ በሽታዎች ላይ መውደቅ ሲጀምር ሚስት ልጅ ትደነግጣለች ማለት ነው። ድንጋጤዋ ምንድነው? ሁሉም አባቷ ያለው ነገር እየተፈጸመ ስለሆነ ይሄ ባለቤቴ እኔ አልፈታው ብል እንኳ እውነት ይሞት ይሆን እንዴ? ይሄ ነገር አሁንም እውነት ይከሰት ይሆን እንዴ? በሚል ትንሽ ውዝግብ ውስጥ ትገባለች። እሷ እንደምትለው ከሆነ በፍጹም ባሏን መፍታት አትፈልግም። አሁንም ቢሆን ባሏን በጣም ትወደዋለች እና መታመሙ ግን ሌላ ሀሳብ ላይ ጥሏታል። እንደተባለው ወደ አኺራ ይሄድ ይሆን ወይ የሚል ቅድምም ያው ይሄ እንትን ነው የሚባሉ ነገሮች ስላሉ በቤተሰብ ውስጥ ቀደም ባሉ ሁኔታዎችም አንዳንድ በእንቢታ ምክንያት እንዲህ በማለት ሞተ የሚባሉ አይነት ስቶሪዎች ስላሉ አሁንም ይሄ ባሌ ይሞት ይሆን ወይ? አሁን መሞቱ ብቻ አይደለም፣ በእኔ እምቢተኝነት መሞቱ ስራሱ ቢሞት ስራሱ እኔን ከተጠያቂነት ያድናል ወይ? እሱን ሴቭ ለማድረግ ሲባል ብፋታስ? እውነት ከሆነ ጉዳዩ ነው። በዚህ መሀል ችግሮች ተፈጥረው ለጊዜው አባቴ ጋር ነው ያለሁት፣ እሱን አሳክሜዋለሁ፣ ግን ውዝግብ ውስጥ ነው ያለሁት በሚል ነው ወደኛ የመጣችው። ስለዚህ ይሄ በአንድ ቀን ይሄ ሸሪዓ አይደለም፣ ሸሪዓዊ ጥያቄም አይደለም ጥያቄው አፍተሮል። ምክንያቱም በሸሪዓ አባት ሚስትን ተፋቺ ከባል ጋር ይላል ወይ ለማለትስ የሚያበቃ ነገሮች አሉ ወይ ቢልስ ተቀባይነት አለው ወይ ነው። ይሄ እንዳለ ሆኖ ነገር ግን ያለው ነገር እየተፈጸመ ነውና እንዳለው አሁን እሷ እንግዲህ የመጣችው ሁለተኞቹ ወንድሞቿ አሳሰብ ውስጥ መታለች። ለወንድሞቿ ይሄን ነገር ሼር አላረገችም። ምክንያቱም መጀመሪያውኑ ጥላቻ ላይ ስላሉ ይሄ ነገር ተጨምሮባቸው አባታችን ያለው ነገር በፍጹም አታደርጊ ወደሚል ክርክር ይገቡና አሁንም ሌላ ጡዘት ይፈጠርና ቤተሰቡን ለመበታተን ምክንያት ሆናለሁ ወይ? ይሄ በእርግጥ ትልቅ ምጥ ነው፣ የማይወለድ ምጥ ነው ለኔ እንደተረዳሁት፣ የልጅቷን ጭንቀት እንደተረዳሁት ማለት ነው። ብትፋታስ ኔክስት ሴናሪዮ እሷ ጋር ምን ሊሆን ይችላል? አላህ ጋር ያለው ግንኙነት ምን ሊሆን ይችላል? የልጆቹ ዕጣ ፈንታ ምን ሊሆን ይችላል የሚለውን በትክክል ለመመለስ ሸሪዓዊ አግባብነት አለው የሚለው በጣም ግልጽ ሊሆን ስለሚችል ማንም እዚህ ጋር ማንም ትልቅ ዕልም እንኳን ባይኖረው በዚህ ጉዳይ ሰውነት ራሱ በቂ ስለሚሆን ለመመለስ ሸሪዓውን ሳነካ፣ ነገር ግን ይሄ ነገር እንዲከሰት እንዲሆን እያደረገ ያለው መንፈስ ምንድን ነው
የሚለውን ከጠንቋዮች መንደር ማሰባሰብ ነበረብኝ። ምንድነው ጥንቆላ? እንደነዚህ አይነት ሰዎች ምናልባት ለጊዜውም የሰገዱ ቢመስልም ሌጋል ሙስሊም ቢመስሉም መንፈሱ አርፎባቸው የፍርድ ጠንቋይ የመሆን እድል አላቸው ወይ? እንደነዚህ አይነት ሰው አለ ወይ? ማህበረሰቡ ውስጥ ሊከሰቱ ይችላሉ ወይ? አለ ወይ የሚለውን በጥሞና ለመመለስ ወደዛው መንደር ሂጄ በደንብ ነገሮችን ሳገላብጥ ቀጥታ የሄድኩት ጥሩ ይሆናል ለእናንተም ይሄን ጉዳይ ለማሰላሰል ለሚፈልግ ሰው ጥሩ ይሆናል የሚለው ምላሽ ያገኘሁት ከአሽታር ታሪክ ነው። እንግዲህ የአሽታር የምትባለዋ ጣዖት ናት። ኢንፋክት አንዳንዶች በደጋፊዎቿና በተቃዋሚዎቿ መሀል የተጻፉ ጽሁፎች በጣም ያወዛግባሉ። ያም ሆነ ይህ በኒ አደም ነበረችና ነገር ግን ስፒሪቱ ሙሉ ለሙሉ ሲቆጣጠራት ነው ወደ ጣዖትነት የተቀየረችው ነው። የነበሩ ጅኖች ውስጥ አንዷ ናት እሷ አሽታር። የነበሩ ነባር የሚባል አላህ ከምድር ያጠፋቸው ጅኖች ውስጥ አንዷ ነበረች። ነገር ግን በባቢሎን ውስጥ በስውር ዛር ሁና ሰዎች ውስጥ በመግባት ነበረ ስታስፈጽም የነበረው እስከ መጨረሻው ድረስ የሚሉ ሁለት ምልከታዎች አሉ። እኔ ይሄኛው ነው። ሸይጣን ነበረች፣ ጅን ነበረች፣ ስፒሪት ናት። ከዚህ ከምድር ወደ ምድር እንዳትመጣ ታግዳለች። ከታገዱት ውስጥ ሆና ግን ወደ ምድር መጣ ጉዳዩን ለማስፈጸም ልክ እንደና አሙን ማለት ነው። ትንሽ ጥበብን የተላበሰች አይነት ሴት ስለሆነ ነው ያንን እንትን የሚሉት ሰዎች ማለት ነው። እና ባቢሎን ስልጣኔ ጀርባ ማን አለ ከተባለ ያው የአሽታር አምልኮ ነው ያለው። ልክ ከፊራውኖቹ ከግብጾቹ ስልጣኔ ጀርባ ማን አለ ተብሎ ከተጠየቀ አሙን አለ እንደሚባለው ማለት ነው። አሽታር ስፒሪት ናት። ስፒሪቱና ግን ሰዎች ውስጥ በመግባት የምትሰራው ያው ብዙ ነገሮች አሉ። በሰዎች ውስጥ ትገለጣለች ማለት ነው። ልክ እንደነ ወሰንጋላ ነኝ እኔ አንበሶ ነኝ ምናምን የሚባሉ ጅኖች ሰው ውስጥ እንደሚገለጡት ማለት ነው። በዋናነት የምታደርገው ዝሙትን ማስፋፋት አንዱ የሷ ትልቁ ስራዋ እንደሆነ ነው ሁሉም እዛ ጽሁፎች ላይ የሚያስቀምጡት። የዚህኛዋ በጣም የሚለየው የሰዎችን የፎርዝ ዲ ብቻ ሳይሆን ፊፍዝ ዲ ላይ ያላቸውን ፓወር የማጭበርበር አቅም አላት። በምን? በዝሙት አቅጣጫ በመግባት። ይህም ምንድነው? ኢነርጂን የመገልበጥ አቅም አላት። በጣም እንትን የሚል ነው። አሁን ታሪኩን ስነግራችሁ እንግዲህ የአሙን ቤተ አሙኖች ውስጥ የኪንጉ ሚስት እና የሚኒስቴሮቹ ሚስቶች በአጠቃላይ የአሙን ሚስቶች ናቸው የሚባለው። የአሙን ሚስቶች ናቸው ብሎ ስለሚታሰብ አንድ የአሙን አምላኪ ከነዚህ ሴቶች ጋር ዝሙት ቢፈጽም ክልክልነት የለውም በአሙኖች አስተሳሰብ ውስጥ የክብር ጉዳይ። ለዛ ነው እኮ በነገራችን ላይ ወደ ነቢዩላህ ዩሱፍ ታሪክ ስንመለስ ሁሉም ሴቶች እኮ ባሎቻቸው እያወቁ ነበር ነቢዩላህ ዩሱፍን ከኛ ውስጥ እንኳን አንዷን ምረጥ ያሉት። እንዲህ አይነት የስብዕና ድፍረት አይኖራቸውም ነበር። ባሎቻቸውም አይለቋቸውም ነበር። ይሄ የኤኬል የዛኛው ስፒሪት ሚስቶች ስለሆኑ ሌላ ችግርም ካለ እሱ ያስቀራል የሚባል ነገር ስላለ እንደውም እንደ ጥሩ እንደ በጎ ጎን ነው የሚታየው እንጂ ክፋት አይደለም። በአንድ ጎን ማለት ነው። በእነሱ እምነት ነው እየተናገርኩ ያለሁት። ስለዚህ ኑምሩዝ ጋም የኑምሩዝ ስልጣን ጠባቂዋ እቺ አሽታር የምትባለዋ ኑምሩዝ ማለት ናምሩድ ነው እንግዲህ በእንትኑ ማለት ነው። ያም ሆነ ይህ ኑምሩዝ ይሞታል። የነዚህ ሌላኛዋ ስሟ ሳሜራሚስ ነው እቺኛዋ። ምክንያቱም ሳሜራሚስ ምንድነው የሆነችው? የኑምሩዝ ሚስት ነበረች እሷ እና አሽታር ትመጣና ከአሽታር ጋር ያው ኮኔክሽን ያው ከሷ ጋር ነው ስልጣናቸውን የሚጠበቀችው እሷ ናት እንደሚሉት ማለት ነው። ለምናምንም የባቢሎን ስልጣኔ ጀርባ ያለችውም እሷ ናት። ስልጣኔን ያመጣችው እቺኛዋ ናት። ስለዚህ ባሏ ከሞተ በኋላ አንድ ትእዛዝ ትሰጣለች። አንቺ ስልጣኑ ንግስናው እንደነበረ እንዲቀጥልልሽና አንቺም እንግዲህ አሽታር የፀሐይ አምላክ ናት የምትባለው የኔን ከፀሐይ አምላክነት በእድገት የሰማዩ አምላክ እንድትሆኚ
ከልጅሽ ልጅ ውለጂ ተባለች ማለት ነው። በማን? በአሽታር። አሽታር ማለት በሌላ ቋንቋ አስታሮት የሚሏት ነው። ከልጅሽ ልጅ ውለጂ ስትባል ያው የሚፈለገው ገንዘብ ነው፣ የሚፈለገው ስልጣን ነው፣ የሚፈለገው እውቅና ነው እንጂ ሰውነት አልነበረም። በብዙ ቤተሰቦች በብዙ ሰዎች ዘንድም አሁንም ቢሆን የሚፈለገው ስልጣንና ዝና እድገት እንጂ ሰውነት አይደለምና ሰይጣን መጥቶ እንደዚህ ክፉ ነገሮችን ሲነግራቸው ከማድረግ ወደኋላ የማይሉት ሰዎች በዚህ ምክንያት ነው ማለት ነው። እንደተባለችው አደረገች፣ ልጅም ወለደች። ከገዛ ልጇ ልጅ ወለደች እና ልጁ ሲወለድ ምን አለች? ያው የተባለው ተፈጽሟል። አንቺ ካሁን በኋላ የሰማዩ አምላክ ነሽ፣ ልጅሽ ደግሞ የፀሐይ አምላክ ነው። ስለዚህ በፀሐይ አምልኮ ፀሐይ አምላኪዎች ጥንታውያን ፀሐይ በአያድ አምልኮዎች እንግዲህ የፐርሺያን ስልጣኔ ውስጥ ከበስተጀርባ ያለው የፀሐይ አምልኮ ነው ይባላል። የድሮ ባንዲራቸውም ላይ ፀሐይ ያለው ለዛ ነው። ያንን እንመልሳለን ነው አሁንም አንዱ ጦርነት። ያም ይሁን ያ ግን ከልጇ ልጅ ወለደችና ይሄ ከጥንቆላ አካባቢ ያለውን ሲስተም ዘረጋች ማለት ነው። ሁሌም ከዚህ ኤሪያ የሚመጣው የፎርዚዲን የኢነርጂ ለማጭበርበር በ25% ላይ ያለውን ኢነርጂ ማጭበርበርና ሰውየውን የሰውነት ማንነትን ለመረበሽ ሲሞከር ከገዛ ልጅህ ልጅ ውለድ፣ የገዛ ልጅህን እንዲህ አድርግ፣ ሴቷም እንደዚህ የሚባሉ እረድ። ይሄ የከፋው ነው እንግዲህ። ሌሎቹ በዝቅተኛ ደረጃ በግ ረድ ነው፣ ዶሮ ረድ ነው። ከፍ ሲል ግን ይሄን ነው የሚያመጣው። እዚህ ጋር ነው የሚደረሰው። አሳዛኙ ነገር በእንደነዚህ ፈራጅ ጠንቋዮች ቤተሰብ ዘንድ ዙሪያ ላይ ያሉ ሁሌም የትም ቦታ ሄዳችሁ ፈልጉት፣ እንደዚህ አይነት ፈራጅ ጠንቋዮች ዙሪያቸው በሴት የተሞላ ነው። ሴቶቹም ያው ከነሱ ጋር የሚያደርጉትን ድርጊት በአጠቃላይ ባረከልን ነው እንጂ የሚሉት ዝሙት ተፈጸመ አይደለም የሚባለው። ሜቢ ባል ቢያቅ ባላው እያወቀ ከእንደዚህ አይነት ሰው ጋር ዝሙት መስራቷን ቢያቅ እንኳ ባረከ ነው የሚባለው። ከዚያም አልፎ እንግዲህ ለመናገር አሳፋሪ የሆኑ ወልይ እምቢ አይባልም ወልይ ነው ተብሎም እስልምናን ቀመር ተቀብቶ አንዳንድ የከፉ ድርጊቶችም ይደረጋሉ። እንግዲህ የዚህች ልጅ ጥያቄ እዚህ ጋር ነው የሚያጠነጥነው። እንግዲህ ከጥንቆላ ድርጊቶች ውስጥ የከፋው ጋር መድረሷን ነው የምናየው። ልጅቷ ውጥረት ውስጥ ብትሆንም ማለት ነው። ውጥረቱ አባትና ባል መካከል ምናልባት ይሄን ባድርግ ይሄኛው ይፈጸምብኛል የሚል ስጋት ጭምር። ሁለቱን ነገሮች በደንብ ስናስባቸው የአላህን ትእዛዝ መፈጸምና የአላህን ትእዛዝ መፈጸም፣ የሸይጣን ትእዛዝ መፈጸምና የአላህን ትእዛዝ መፈጸም መካከል ኢቫሉዌት ማድረግ ነው ትልቁ እንጂ ባል መሞት አለመሞት፣ ልጅ መሞት አለመሞት፣ ሀብት ማግኘት አለማግኘት አይደለም የሚሆነው ጥያቄው። ሂዶ የሚያጠነጥነው ሀብት ባገኝም ባላገኝም፣ ልጆቼ ቢሞቱ ባይሞቱም እኔ በአላህ ትእዛዝ ላይ ቀጥ ማለት አለብኝ የሚል ውሳኔ ላይ ስንደርስ እነዚህ ሁሉ ሳክሪፊኬሽኖች ባል ቢሞትም ባለመሞት አዲስ ነገር አይደለም። እሷ እንዳለችው ችግር ገጥሟቸውም ቢሆን ባይሆንም ሀብታም ሆኖም በድህነትም ባሎቻቸው ቀድሟቸው የሞቱ አንድ ሴት አይደለም፣ በጣም ብዙ ሺህ በጣም ብዙ ሚሊዮን ኤግዛምፕሎች አሉ። የዚህኛዋ እያወቀችውና ቅድሚያ ማስጠንቀቂያ መሰጠቱ ብቻ ነው ልዩነቱ የሚሆነው። በተመሳሳይ አባት ያለችውን ብትፈጽምም በዚህ ምክንያት ሜቢ ባሏን ፕሮቴክት አድርጌዋለሁ እንዳይሞት አድርጌዋለሁ አትሊስት ብትልና ግን ትዳሯን ለአደጋ አጋልጣ ብትለያይ ቀጥሎ ሊገጥማት የሚችለው ትልቁ ችግር ከኔ ልጅ ውለጂ የሚል ጥያቄ ሊሆን ይችላል። ልክ እንዳሽታሩ ማለት ነው። ለምን እሱም በሆነ ሞመንት ላይ በሆነ ስፒሪት ሌቭል ላይ ንጉስ ነውና ንግስናውን ለማጽናት ከልጅህ ልጅ ውለድ ተብሎም ሊሆን ይችላል። ከሶስተኛው ልጅ በኋላ ምናልባት ከዚህ በፊትም የሆነ የመድፈር ችግሮችም መጥተው ሊሆን ይችላል። ያው
አንዳንድ ሚስጥሮችን በሚስጥር መጠበቅ ስላለባቸው ነው። ማትነግረንም ማታወራም አይወራምም። እንደዚህ አይነት ነገሮች መወራትም የለባቸውም። እዚህ ቦታ ላይ በደንብ መረዳት ያለብን አንዱ በቤተሰብ ውስጥ አባት ልጁን ደፈረ ምናምኖች የሚባሉ ወሬዎች መነሻቸው እነዚህ ናቸው። በተለይ ከጥንቆላ ጋር በተያያዘ ሀብት ያገኙ ሰዎች ጋር የሆነን ዘንዶ የሆነን ጅብ ጋልበን ሀብት አገኘን የሚሉ ሰዎች ጋር ቀጣይ ሴናሪዮ ይሄ እንዲህ አይነትን ክፉ ነገር አድርግ የሚል ትዕዛዝ ሊሆን ይችላል። ትዕዛዙን ማትፈጽም ከሆነ ደግሞ እንዲህ አይነት አጣብቂኝም ሊሆን ይችላል ማለት ነው። ስለዚህ ጠቅላላ አድርገን ስናየው የመጀመሪያው ሁላችንም ባለንበት አላህ ይጠብቀንና እንደነዚህ አይነት ድርድር መሳይ ነገሮች የሚገቡበት ቦታ ላይ መጀመሪያውኑ አለመገኘት በጣም የተሻለ ነው። አማራጭ ሆኖ ከመጣ ግን እንደዚህ ፍጥጥ ብሎ አይኑን አፍጦ ከመጣ ይሄ የኩፍርና ይሄ ላኢላሃ ኢለላህ የስም ላኢላሃ ኢለላህ ማለት ጉዳይ አይደለም። ኢማን የተፈተነበት ትልቁ ደረጃ ነው። ይሄ ማንም ነው ያመንኩት በማን ነው የምኖረው የሚለው ኢማን ግልጽ አድርጎ አላህ የፈተነበት ትልቅ ደረጃ ነው። አላህ ከፈተና ይጠብቀን ሁላችንንም። እቺን እናትም ከመጣባት ፈተና አላህ ይጠብቃት። እንደዛ እያልን ሆኖ ነው። ነገር ግን በእንደዚሁ አይነት ሁኔታ ላይ ሆነሽ ነው እኛ የሰጠናት መልስ ምንም አይነት ከአላህ ጋር መደራደር ለድርድር የሚቀርብ አይደለም። የእምነት ጉዳይ ይሄ ክርስቲያን መሆን ይሁዲ መሆን ሃይማኖት መቀየር ጉዳይ አይደለም። ግልጽ ያለ አላህ ላይ ጦርነት የማወጅና ያለማወጅ ጉዳይ ነው። የአላህ ሰራዊት የመሆንና የሸይጣን ሰራዊት የመሆን ጉዳይ ነው። ስለዚህ ለድርድር የሚቀርብ ነገር አይደለም። ይሁንና ግን ያው አባትሽ እንዳለው ባልሽን በተለያየ መንገድ መግደል አለመግደሉ መፈጸም አለመፈጸሙ የአላህ ቀደር ሆኖ እያለ አያደርግም አይሞክርም ማለት አይቻልም። ምክንያቱም ካየነው አንፃር ልክ የሆነ መሳሪያ እንደታጠቀ ሚሊሻ ብለን ልንረዳው እንችላለን። ሚሊሻ ጥይት ከተኮሰ ሰውን መግደል ይችላል ወይ? አዎ ይችላል። ጥይቱ ከተኮሰ ይገደላል። መሞቱ አይቀርም። መሞቱ ግን የአላህ ቀደር ነው ስቲል። ያም ሆኖ ይህ ግን እንዳይተኮስ የማድረግና ከተተኮሰም ማክሸፍ የሚቻልበት መንገዶችን ግን መምከር ነበረብንና ያንን ነው የመከርናት። በዛ አቅጣጫ ከሷ የሚወረወሩ ጥይቶችን እንዴት ያደርጋሉ ነው። በእንደዚህ አይነት አጣብቂኝ ውስጥ ካሉ ቤተሰቦች በተለይ አባት ሊሆን ይችላል፣ እናት ልትሆን ይችላል። እንደዚህ አይነት ነገሮች ካሉ በሚያውቁትም በማያውቁትም መንገድ ሊሆን ይችላል አርማጉሳን ከፌጦ ጋር ሰዎቹን ማጠጣት አንድ በጣም ጥሩ ነገር ነው። ምክንያቱም እነሱ ላይ ያለው ሸይጣን በዛ ውስጥ ፓወሩን ያጣል። ከነሱ መወርወር አይችሉም ወይም ጥይቱ ይከሽፋል ነው። ከዚህ ውጭ ግን እንዲጠጡ ማድረግ አንድ ጉዳይ ነው። ሁለተኛ ግን በቤት ውስጥ ኮንቲኒየስሊ ቀበርቾ ምናምኖችን ማጨስም በጣም ጥሩ ነገር ነው። ከዱዓው ከኢባዳው ከምናምኑ ባሻገር ማለት ነው። ስለዚህ ሁላችንም በያለንበት አላህ ይጠብቀን። የሸይጣን አጀንዳን ከማስፈጸምና የሸይጣን ኤጀንት ከመሆንም ሁላችንም አላህ ይጠብቀን። እንግዲህ አንዳንድ ነገሮችን ስንሰማ ዘመናችን አሁን ቆሸሸ እንላለን። ዘመኑ የቆሸሸ ዘመን ላይ ነው የተገኘነው እንላለን። የቆሸሸው ግን ዘመኑ ሳይሆን እኛ ነን። የቆሸሽነው እኛ ነን። ቆሸሸን ዘመናችን ያቆሸሽነውና የዘመን ቆሻሻ ከመሆን አላህ ይጠብቀን። ራሳችን በማማር በውበታችን ዘመናችን የምናሳምር አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።